ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ከዕለታት አንድ ቀን አንድ ለየት ያለ ግዛት ነበረ። ሰዎቹም የሚመሩት ክንፍ ባላቸው ሰው መሳይ ፍጥሮች ነው። በነፃነት በሰማይ እንደፈለጉ ይበራሉ። እነዛ ክንፎችም የውበት መለኪያቸው ናቸው። በጣም ውብ ክንፍ ያለው ደግሞ ማንም ሳትሆን ልዕልት አኒታ ናት። የእሷን ውበት የማያደንቅ አልነበረም። ብዙ ጥሎሾች ተጥለውላት ነበር፣ ግን ግድ አልሰጣትም ነበረ። በዛ ጊዜ ኬን የሚባል ሰው ነበር። ለቤተ መንግስቱም ምግብ ያመላልሳል። እሱም ይወዳት ነበረ፣ ግን ክንፏን ሳይሆን መልካምነቷን ነበር የሚወዳት። ክንፏን የሚወድ ጃን ኬን የተባለ ሰው ነበረ። መጥፎ አስማት በመለማመዱም ተባሮ ነበረ። በግዛቱ በዓል ነበረ። እንደ ሌላው ጊዜም አኒታ በዓሉን ታስጀምራለች። ያን ዕድልም በመጠቀም ጃን ትርምስ ፈጠረ። አኒታንም አልፎ ወሰዳት። ወደ መደበቂያውም አንጠልጥሏት በረረ። እሱም የቦታው ከፍተኛ ተራራ ነው። እሱም ክንፎቹ ጠንካራ ስለሆኑና መጥፎ አስማት ስለሚችል ወደዛ ለመሄድ ብቸኛው ሰው ነው። በመፍራትም ማንም ደፍሮ ወደዛ ሄዶ ሚያድናት አልነበረም። የወደዷትን ጨምሮ ፈርተው ነበረ። ሁሉንም አደጋ ሳይፈራ አንድ ሰው ተጠጋ። ከባዱን ነፋስም የማይቋቋም ክንፍ ስለነበረው ተራራውን በእጅና በእግሩ መውጣት ነበረበት። ከባድ ቢሆን እንኳን አላቆመም። ከብዙ ቀናት ስቃይና ጉዞ በኋላ በስተመጨረሻም ተራራው ጫፍ ላይ ደረሰ። አኒታ ተይዛ የነበረችበት ቦታ ነበረ። ሲደርስም ምንም ሳያርፍ ልዕልቷን ፍለጋ ሄደ። በዚህ ጊዜ መቼም አታመልጭኝም። ለምን አትለቀኝም? ስለምወድሽ ነዋ ትንሿ ልዕልት። ክንፎቼን ብቻ ፈልገህ ነው? ይሁን፣ ከአሁን በኋላ የእኔ ብቻ ነሽ። ለጥሎሽ ስጦታ ላዘጋጅ፣ እዚህ ጠብቂኝ። ዳንከን እስኪሄድ ጠብቆ ኬን በፍጥነት ሊያድናት ገባ። ኬን እንዴት ደረስክ? ልዕልት ስሜን ታውቂያለሽ እንዴ? ክንፎቼን ሳይሆን አይኔን የምታየኝ አንተ ብቻ ነበርክ። ችግር የለም።
እንፍጠን፣ ቶሎ እንውጣ። እኔ ንፋሱ ኃይለኛ ነው። እንዴት እንወርዳለን? አትጨነቂ፣ ዓይንሽን ጨፍኚ። ወደ ታች ስንደርስ ነፋሱ ሲያቆም ክንፍሽን ዘርጊ። ግን እኔ ልዕልት ፍጠኝ፣ ጊዜ የለም። አንተ አስቸጋሪ! እንዴት ብትደፍር ሙሽራዬን ትሰርቃለህ? ልዕልት ፍጠኝ፣ አምልጪ፣ አስቆመዋለሁ። ግን እኔ መብረር አልችልም። በዛን ጊዜ ልዕልቷ የውበት ክንፏን አሳየችው። የውሸት ክንፍ ነበረ። ለካስ ከዓመታት በፊት ዳንከን ጠልፏት ነበረ። አኒታንም ለማምለጥ ስትሞክር ክንፏ ጎድቷታል። ማምለጥ ብትችል እንኳን አንዱ ክንፏን መጠቀም አትችልም። ልዕልቷ ሁሌም የኔ ትሆኛለሽ። በዚህ አደገኛ ጊዜ ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። አንድ ሐሳብ መጣለት። በፍጥነትም ኬን ገመድ ወስዶ የዳንከን ክንፍ ላይ አሰረው። ልዕልት እመኚኝ! ከዛም ልዕልቷን ይዞ ከተራራው ላይ ዘለለ። ይህን ሲያይ ዳንከን ፈጥኖ ተከተላቸው። በዛን ጊዜም ገመዱ ስራውን ሰራና ዳንከንም መለሰው። ልዕልት ስንጠጋ ክንፍሽን ዘርጊ፣ እመኚኝ አሁን። ኬን ማድረግ የፈለገውን ባታውቅም ቃሉን ተከትላ አመነችው። ክንፍሽን ከኔ ጋር አርገብግቢ። ትንሽ ከቆዩ በኋላም ተግባቡና አብረው በረሩ። ግን ለረጅም ጊዜ አልቆየም። ዳንከን ደረሰባቸውና ሁለቱን አጠቃቸው። የንጉሣዊ ቤተሰብ ኃይል አላቸው። ያንቺ ምንድነው? አንድ ሰውን የተወሰነ ጊዜ ማድረግ እችላለሁ። በቂ ነው። ኬን ዳንከንን ለማሸነፍ አሰበ። ልዕልት አጥቂው! ኬን ዳንከንን አጠቃቸው። ጥቃቱ ወዲያው ዳንከንን አደረቀና ጣለው። ኬን ይህን እድል በመጠቀም ዳንከንን አሰረው። አስማት መጠቀምም አጠቃቃተው። ኬን አኒታን ወደ ቤተ መንግስት ወሰዳት። ሁሉም ተደንቀው ነበረ። ከዛን ጊዜ በኋላም ልዕልቷ ስለ ክንፏን ማጣት መጨነቋን አቆመች። ምክንያቱም የሚሆናትን የጎደላትን ክንፍ አገኘች። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል።
በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መጥተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ።